ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ። እንግዲህ እኔ ዛሬ ወከባ እየተፈጠረ አይቻለሁ። በሊያ ጉዳይ ቲክታኩን ስታጨናንቁ ያየሁት ማን ሴራ እንደሰራ ምን እንደሆነ አውቃለሁ። አስታውሳለሁ ኢንስታግራም ላይ ነበሩ እሷ፣ መቅዲ፣ ማቲ ዱቄት፣ እኔ እምቧ ፋሚሊ ምን ሙድማን ይዛ አልነበርንም። ኳረንቲን ታይም ነበረ ምናምን ነገር እንጫወታለን፣ እንቀልዳለን እና በዛ ሰዓት ሊያም መቅዲ ምናምን በስሱ እንትናም ነበሩ አስታውሳለሁ። ማሜ ዴንቪ አታቋትም፣ ቲክታክ ላይ ብዙ ጊዜ አትመጣም እና ኢንስታግራም ላይ ነበረች። ብዙ እነ ለማ ነበሩ። አረ ብዙ ወንድምናቶቻችን አሉ። እና ምንድን ነው ሊያ እኔ ተንኮል ብፈልግ መርዝነት ብፈልግ ሌላ ነገር ብፈልግ ይህን ቪዲዮ ፖስተው ነበር። ግን ለብቻዋ ሆና ጨብ ብላ በተወሰነ ሴቶች ትንሽ ሲቀምሱ ታውቃላችሁ፣ ሽቡ ነው የሚሉት። ሙድ እያያዘች ነበረ፣ እየተበሻሸቁ ከመቅዲ ጋር ሙድ እያያዘች ነበረ። እኔ ነኝ እንዲያውም ከስር ሰድቤ ውጪ ያልኳት፣ ውጪ፣ ምክንያቱም እንትን ሊያደርጉች ይችላሉ፣ ነገ ይህን ነገር ቀርጸው ብዙ ነገር ሊያደርጉች ይችላሉ ብዬ ሰድቤያት በውስጥ እሺ ብላኝ ወጣች። ይዛኔ ማለት ነው። በዛ ሰዓት ላይ ነበረውን ማን እንደቀረጸ ፈጣሪ ወቀ። የዛሬ 6 ዓመት ነው እንግዲህ እግዚአብሔር በሚያውቀው። ዛሬ ጸብ ላይ ስለተጣሉ ብቻ አውጥተው ለማዋረድ የሰሩት ስራ በጣም ያስቃል። የቲክታክ ጊዜ አይደለም። በዛ ጊዜ ሲንግል ነበረች፣ በራሷ ሙድ የምትንቀሳቀስ ነበረች ምናምን። እኔ ጋር ራሱ ቱርክ ቤቷ የጋበዘችኝ ጊዜ ወይን ካልተከፈተ ብላ ስቀውጠው ነበር እና ትንሽ ቀማምሳ ነበር ወይን ምናምን ትሞክራለች ሊያ፣ አልዋሽ እና አሁን ቤተሰብ ከመሰረተች በኋላ ልጅ ካላት በኋላ ምን ካለች በኋላ አንድ ነገር ሊያለ አታዩ። አንድ ነገር ኢቭን ብታደርገው እንኳን በዛ ጊዜ ብታደርገው እንኳን ምን አይሆንም፣ ሊያስጠይቃት አይችልም። ሲንግል ነበረች። ብታረገው ከሰው ጋር ቢሆን እንኳን የሆነ ወንድ መጥቶ አብሯት ተኝቶ ቢሆን ምናምን እንኳን ብታረገው ሲንግል ነበረች። ስለዚህ መብት አላት ብዬ አስባለሁ። ግን የምታስቁ ሰዎች ብዙ ልጆቻችሁን የካዳችሁ የሸመጠጣችሁ ልጆቻችሁን አላቅም ብላችሁ የሸመጠጣችሁ ሰዎች፣ ሰርጀሪ ተጠግናችሁ ምን ብላችሁ የመጣችሁ ሰዎች፣ አይናችን እያየ እየዋሻችሁን እኛን እመኑን ብላችሁ ለማሸማቀቅ ስትሄዱ ሊያ ጀግና ናት። መኪና ስገዛ ተጣልተን ጀግና ጎበዝ በርቺ ይለፍልሽ ነው ያልኳት። ቤት ገዛይ ስትባል ሊያ በርቺ እንለጣለጣለን። ግን እንደዛ እየረገጥኳት እኔ ልጆቼ ሲሰደቡ ለምን ልጆቹን ትሰድባላችሁ? እሱ ባለጌ ነው አፉ፣ እሱ እንደፈለጋችሁ ስደቡት ያለች ሰው ናት። ስለዚህ የምታመዛዝናት እናት እንዲትሁን አባት እንዲትሁን ሃይማኖት ላይ ገብታ እንደዚህ የምትል አይደለች። ስለዚህ ሊያ በዚህ አጋጣሚ ምንም እንዳይሞቅሽ እንዳይበርድሽ፣ አየሽ የዛኔ እኔ ባላስወጣሽ ብዙ ትቀባጥሪ ነበር። ውጪ አንቺ ዱቄታም ብዬ አስወጣዎች ራሱ ነው ሄዲ ውጪ ስልሽ ወጣሽ አክብረሽኝ፣ ተግባባን እንጂ ትንሽ ቲፕሲ ስለነበርሽ ብዙ ልትቀባጥሪ ትቺ ነበር፣ ብዙ ልትባይ ነበር። የቀረበሽ ሁላ ጓደኛሽ አይደለም። ማናችሁም ልንገራችሁ፣ በተለይ ሴት ለሴት ሚስጥር የሚባል እንዳታወሩ አደራ። ሴት ለሴት ወንዶች አለን ሚስጥር ብለን የምንለው ነገር የለም። ሴቶች ግን ኢቭን ስለ እንትና ዋሽታ ስለ አምሰለት ሙጬ እንዲህ አድርጋለች፣ የቴዲ ሚስት እንደዚህ ናት ምናምን አለችኝ ብላ በአደባባይ ልትናገር ፈልግ። የራስሽን ችለሽ ተናገር እንጂ፣ ስለ ራስሽ አውሪ እንጂ፣ ስለ ራስሽ ብዙ ነገር በሉ እንጂ። ምን ሌላ ቦታ ያስኬዳቸዋል? ሰው ለማስጠላት የምትሄዱበት መንገድ የምቀኝነት፣ የተንኮል፣ የሸረኝነት መንገዳችሁ እጅግ የሚዘገንን ነው። ምክንያቱም ሄለን ወርቅዬን ለማስገደል ብዙ መከራ ሲኬድበት የነበረ መንገዶች አውቃለሁ። ሄለን ወርቅዬን በሕይወት ለማጥፋት የተኬደበት መንገዶች ሁላ ነበሩ እና አንዳንዶቹ ሲበዛ ክፉ ናቸው። የሶሻል ሚዲያን ጸብ እነሱ ከጠሉ ሌላ ሰው እንዲጠሏችሁ የሚሰሩት ስራ አለ። ስለዚህ እኔ ሊያሾ አሁን ራሱ ሌላ ጊዜ ብትረግጠኝ እመቤት የመሰከረ አልናገራትም። ለምን? ለልጆቼ ጠበቃ ሆናኛለች። በጸባችን ጊዜ፣ በፍቅር ጊዜ አይደለም፣ በሰላም ጊዜ አይደለም። እኔ ነኝ የጀመርኳት ሊያ፣ እኔ ነኝ እብድ ላሸጉርሽ ምናምን ብዬ የባለኩት እኔ ነኝ እንጂ እሷ ተናግራኝ አይደለም።
ስለዚህ ልይቾ በርቺ፣ ጀግና ሴት ነሽ፣ አሳይተሻል። አሜሪካ አብዛኛው ህዝብ የማይኖረውን ውጭ የማይኖረውን ኑሮ አንቺ እየኖርሽ ነው። ኢትዮጵያ ጽድት ብለሽ እየኖርሽ ነው። ከነስተትሽም ከነላስላስሽም እናት አደርሺ፣ ልጆች አደርሺ። የተናገሩሽን ብቻ መልስ መሰጪ ስለሆንሽ ይመች ይችላለሁ። ስለዚህ የዛ ጊዜ ውጪ ባልልሽ ኖሮ ብዙ ነገር ተቀባጠሪና ዛሬ ብዙ ሊያሸማቅቁሽ ይሞክሩ ነበርና ይቺ ተራ ነገር ስለሆነች እንዳይሰማሽ። ግን መጅገሮቹን አውቀናል። መጅገሮቹ ማን እንደሆነ አውቀናል። መጅገሮቹ ባለጌዎቹ ተወርክ ሲያደርጉ የነበሩ ሲያጨሱ ዊዱን ላይ ያጨሱ ነበር። ላይቭ ላይ ዊድ ወጣ ያጨሱ ነበር። ላይቭ ላይ መቀመጫ ከብዶኛል ብለው በቡታንታ ወጥተው ሲያደርጉ አይተናል። ቪዲዮ አለ፣ የሚዘገንም ቪዲዮ አላቸው። የእነሱን ደብቀው ሌላ ለማውጣት የሚያደርጉ ሙድ አይሳካላችሁም ለማለት ነው። ስለዚህ ልይቾ በርቺ። አሁን ፕሌን እየጠበቅን ነው። እንደ መንሱር እንዳሰክሽን እንጂ ፕሌን እንጠብቃለን። መኪናውን አይተናል፣ ቤቱን አይተናል። አሁን ፕሌን ይቀርሻል። እሷ ላይ ፉን ፉን በይላለሁ። ሰላምሽ ይብዛ። መልካም ጊዜ ይመቻችሁ።